ዩቲዩብ ላይም ይሁን ሌላም ሶሻል ሚዲያ ላይ ያሉ የኮፒራይት ህጎች ናቸው የሚለውን እናወራለን። ዩቲዩብ ላይ ከሆነ 3 የኮፒራይት አይነቶች አሉ። አንደኛው ኮፒራይት ስትራይክ ይባላል። ስትራይክ ማለት ሰውየው የኮፒራይት የእናንተ ቪዲዮ የተጠቀማችሁበት ግለሰብ ከቻናላችሁ ላይ መጥቶ ይሄ ቪዲዮ የኔ ነው ብሎ ለዩቲዩብ አመልክቶ ቪዲዮአችሁን ሲያስጠፋ ዲሊት ይደረጋል ቪዲዮአችሁ። በዛ ሰዓት ኮፒራይት ስትራይክ ይባላል። ይሄ አንድ ኮፒራይት ስትራይክ ካለባችሁ እንደ ዋርኒንግ ቻናላችሁ ላይ ይቀመጣል። 2 3 ስትራይክ ካለባችሁ ቻናላችሁ ፐርማነንትሊ ይዘጋል ማለት ነው። አንድ ኮፒራይት ስትራይክ ደግሞ እንደ ዋርኒንግ ቻናላችሁ ላይ የሚቀመጠው ለ3 ወር ነው። 3 ወር ከሞላ ያ ነገር ይጠፋል ማለት ነው። ሌላኛው ኮፒራይት ክሌም ይባላል። ክሌም ማለት ደግሞ ምን ማለት ነው? ሰውየው ቪዲዮአችሁን አያስጠፋም። ምን ያደርጋል? ያንን ቪዲዮ እናንተ ሞኔታይዝ ማድረግ አትችሉም። ከዛ ቪዲዮ ብር ማግኘት አትችሉም። እዛ ቪዲዮ ላይ ማስታወቂያ ቢገባ ምን ቢልም ብሩ የሚገባው ለዛኛው ሰውዬ ነው። ሶስተኛው ደግሞ በጣም ኮመን የሆነው ብዙ ሰዎችን የሚያስቸግረውና ብዙ ጊዜ የሚቸገሩበት ነገር ሪዩዝድ ኮንተንት ይባላል። ሪዩዝድ ኮንተንት ማለት እንግዲህ ሪዩዝ ማለት ድጋሚ መጠቀም ነው አይደለ? እናንተ ቻናል ከፍታችሁ ዩቲዩብ ላይ እየሰራችሁ ባላችሁበት ሰዓት የሰው ቪዲዮ ተጠቅማችሁ እየሰራችሁ ነው እና ያ ሰው ቪዲዮውን አላስጠፋም፣ ኮፒራይት ስትራይክም አላለባችሁ። ኮፒራይት ክሌም ሊልም ላይልም ይችላል። ነገር ግን ዩቲዩብ መጨረሻ ላይ እናንተ 1000 ሰብስክራይበር እና 4000 ሰዓት ከሞላችሁ በኋላ ሪቪው በሚያደርግበት ሰዓት የእናንተን ቻናል ሲጀመር 1000 ሰብስክራይበር እና 4000 ሰዓት ያገኛችሁት በራሳችሁ ኦሪጂናል ቪዲዮ ነው ወይስ በሰው ቪዲዮ ነው የሚለውን ያያል ማለት ነው። 1000 ሰብስክራይበር እኮ ትደርሳላችሁ፣ ሰውየው ምንም አይላችሁም የቪዲዮን ባለቤት። ግን ዩቲዩብ መጨረሻ ላይ ሪቪው ሲያደርግ አይ አንተ የራስህ ኦሪጂናል ኮንተንት ስለሌለ ይሄ ሪዩዝድ ኮንተንት ስለሆነ አልቀበልም ይላል ማለት ነው። ስለዚህ ሪዩዝድ ኮንተንት ማለት ያ ግለሰብ ስትራይክም አያደርግም፣ ክሌምም ሊያደርግም ላያደርግም ይችላል። ግን ዩቲዩብ በራሱ ጊዜ ሪቪው ሲያደርግ ሪዩዝድ ኮንተንት ሲያገኝባችሁ ይሄኛው 3ኛው የኮፒራይት አይነት ነው ማለት ነው።